አንዳንድ ቀን በሰው ማዕበል መሃል ሆነ ብቸኝነትህ ይገዝፋል። ዙሪያህ ያሉ ሰዎች ሁሉ ያንተን ስሜትና የውስጥህን ጩኸት የማይረዱልህ ሲመስልህ ያ ቀን በጣም ይከብድሃል። ዛሬ ስለ ስሜት መረዳዳት ጥቂት እንነጋገር። ሰላም ጤና ይስጥልን። በመላ ዓለም የምትገኙ ውድ ወገኖቼ በያላችሁበት ሰላማችሁ ይብዛ። በስደት ህይወት ውስጥ ትልቁ ድካም የስራው ሳይሆን የውስጥ ስሜትን የሚጋራና አይዞ እረዳሃለሁ የሚል ሰው ማጣት ነው። በህይወት ውስጥ ያሉ ቤተሰቦች ወር መጨረሻ ላይ የሚላከውን ገንዘብ እንጂ ያን ገንዘብ ለማግኘት የከፈልከውን የእንባና የላብ ዋጋ ላይረዱልህ ይችላሉ። አብረው የሚሰሩ ሰዎች ደግሞ የራሳቸው ኑሮ ውጥረት ስላለባቸው አንተን ለማዳመጥ ጊዜ ላይኖራቸው ይችላል። ነገር ግን ማወቅ ያለብህ ነገር ስሜትህን እንዳይረዳ የተደረገው አንተ ደካማ ስለሆንክ አይደለም። ሁሉም ሰው በራሱ ዓለም ውስጥ ስለተጠመደ እንጂ። ስሜትህ ቦታ እንዲያገኝ መጀመሪያ አንተ ራስህን ማዳመጥ አለብህ። ማንም ባይረዳህ እንኳን ለእኔ ያለሁለት በል። ፈጣሪ የልብህን ስብራት ያውቃል። ዛሬ ስሜትህን ለሰው ለማስረዳት አትታገል። ይልቁኑ ለራስህ እረፍት ስጣት። የሚሰማህን ነገር በደብተር ላይ ጻፈው፣ ወይም ከፈጣሪ ጋር በጸሎት አውገው። የውስጥህን ስሜት መረዳት የምትችለው አንተ ራስህ ሩሩ ስትሆን ብቻ ነው። ይህ ቪዲዮ ዛሬ በሰው የመረዳት ጥም ላለበት አንድ ወገኔ እንዲደርስ ላይክ እና ሼር ያድርጉ። ስሜታችሁ የሚከበርበት ውብ ቀን ይሆንላችሁ። ሰላም።